ቡና ይጠጣል አይጠጣል? እስክናንተ ኮመንት ጻፉ። ይጠጣል ወይም አይጠጣም? ስለዚህ ይጠጣል፣ በተክልነቱ በእጽዋነቱ ይጠጣል ነው መልሱ። ወርየ እግዚአብሔር ወአውጻት ምድር ሐመልማለ ሳዕር ዘዘራ በበዘሩ ወበበዘመዱ ወበበአምሳሉ በበአግዋሊሁ ይላል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 12 ያለው እንጨትን በቆለች፣ ምድርን ሁሉ እጽዋትን አበቆለች፣ ነገር ግን እግዚአብሔር መልካም እንደሆነ አየ ይላል። ስለዚህ ቡና በተክልነቱ ኃጢአት አይደለም፣ በአምልኮቱ ነው ኃጢአት የሚሆነው። እና አንድ የመብዓ ጽዮን ገድል እንመልከት እስኪ። ምን ይላል መሰላችሁ? ላንብላችሁ፣ ታሪኩ ማለት ነው። ከጽድቁ በአጭሩ ማለት ነው። ታሪኩ ብዙ ነው የመብዓ ጽዮን። ከጽድቁም ብዛት የተነሳ መልአክ መጥቶ መቆሚያህን ትከለው አለው። ከዛ ብተክለው ትርንጎ፣ ለሚን፣ ቡና አፍርቶ አገኘው። ምን ላድርግ ብለው ሎሚን እየጨመቅህ ጠጣው። ትርንጎውን ከ7 ከፍለ አንዱን ለ7 ዓመት ተመገበ። ሌላውን ለነዳያን መጽውቶ ቡናን እያፈላህ ጠጣ አለው። ቡናን ስጠጣው ሰዎች ጥቋቁር ሰዎች መጥተው አጠጣን አሉትና ሰጣቸው። ጻድቁም ስለ እነዚያ ጥቋቁር ሰዎች ሲያስብ አድሮ ጠዋት በጸሎት ሰዓት መልአኩ ተገለጸለትና ምንድናቸው ሲል ጠየቀው። መልአኩም እነዚህ ዛር፣ ሟርት፣ ክህደትን የሚያስተምሩ ናቸው። አንተ ግን ጨው ጨምርበት፣ ሳትባርክም አትጠጣው አለው። እንዳለው ጨው ጨምሮ ባርኮ ስጠጣ በረው ሄዱ ይላል። ስለዚህ ቡና በተክልነቱ ኃጢአት አይደለም እና ባርከን ጨው ጨምረን ብንጠጣው ኃጢአት አይደለም። እኔ ራሴ ቡና አልጠጣም፣ ግን አልጠጣም ብዬ አይጠጣም ብል ይሄ እውነታዊ አስተምሮ አይደለም። እና ለምንድን ነውና ድርሳነ ጽዮንና አርባዕቱ እንስሳ ገድል አይጠጣም የሚሉ ለሚል ጥያቄ ደግሞ ይሄ ይጠጣል አለ፣ እነሱ አይጠጡም ለምን አሉ ቢሉ ቡና ሳልጠጣ አይኔ አይከፈትም፣ ስራ አያያዝልም። እንዲሁም ለቡና አስፈላጊ ልማዶችም ለምሳሌ ቡና የግድ 3 ጊዜ ማፍላት የለበትም። 3 ጊዜ ከተፈላ አይጠጣም ነው ያለት። ለዚህ ነው አቦል ቶና ባረካ ለሚሉ ማለት ነው። ስለዚህ ይህንን አምልኮት መተው ነው። እንደ ማንኛውም ምግብ በትምህርተ መስቀል ባርከን ብንጠጣው ኃጢአት አይደለም ነው። አምልኮት ካለው ደግሞ ኃጢአት ነው። በዚህ ነው አይጠጣም። እንደገና ሱስ መያዝ ይህ ራሱ ኃጢአት ነው። ጾምን መሻር፣ በበዓል መውቀት ይህን ማዘጋጀት እሱ ራሱ ኃጢአት ነው። ከዚህ ተነስተው ነው አይጠጣም ያሉት እንጂ ቡና በተክልነቱ ኃጢአት አይደለም ማለት ነው። ስለዚህ ያለ አምልኮት ልንጠጣ እንችላለን። አንጠጣም ካልን ደግሞ ኃጢአት አይደለም። እኔ አልጠጣም፣ ግን ስላልጠጣሁ ልጸድቅ አልችልም። በቡና የሚጸደቅም የሚኮነን ሰው የለም ማለት ነው። በአምልኮት ብቻ ነው። እና ይህንን የመብዓ ጽዮን ገድል ነው የሚያስተምረንና ስለዚህ አምልኮትን ትተን እንደ ማንኛውም ምግብ ጨውን ጨምረን ባርከን እንጠጣው የሚል መልእክት አለ ማለት ነው።